ፍቅር አለቀሰ የሚባለው አሁን ነው። እውነትም ፍቅር አለቀሰ፣ ፍቅር አለቀሰ እና የአጋሜ ልጅ አይባልም ወገን፣ ማርያም የአጋሜ ልጅ አይባልም፣ የትግራዋይ ልጅም አይባልም። ገባችኋል? እንደ ሰው አንድን ሰውን ማቀራረብ ትችላለህ ከማንም ሰው ጋር እና ለፖለቲከኞች የተመቸ አጀንዳ። በቃ ፖለቲከኞች እኮ ትንሽ ነገር ነው የሚፈልጉት። አዙረው ወደ ብሔርና ወደ ብሔርተኝነት አዙረውታል። ወጣ ካወራች ስደቧት። እንደዚህ አይነት እናት የለችኝም። ሁለት እናት ነው ያሉኝ፣ ሁለት እናት ናቸው ያሰድቡ። ልንገራችሁ ግልጽ አድርጌ ማለት ነው። እናቴን አውጥቻት አላውቅም ሶሻል ሚዲያ ላይ ፎቶዋን ለራሱ ሬጅስተር ስላደረገችው ነው ያገኘሽው እንጂ የእናቴን ፎቶ አታገኝም በጭራሽ። ቤተሰቦች የተከበሩ ቆራቢ ሰጋዲዎች ናቸው። በእምነታቸው፣ በሀገራቸው፣ በህዝባቸው የማይደራደሩ ህዝብ ነው ያለኝ። እናት አባት ነው ያለኝ። ገባሻ? ዛሬም እወዳታለሁ፣ ነገም እወዳታለሁ፣ ከነገ ወዲያም እወዳታለሁ። እናት ስለሆንሽ ብቻ የማከብርልሽ ምንም ተአምር የለም። እናት የእናት ክብርነት ይዛ ስትሄድ ነው እንደ እናት የምታከብራት የምችለው። እንደ እናት ካላከበረች፣ ልጅቷን ካልያዘች፣ ካልጠበቅ እስኪ ጥያቄ መልሱ ቤተሰባችሁም። ለዛውም ደግሞ እናት የመሰለችን ነገር የማያከብር ሰው ለእናንተ ይሆናል? መልሱ ለእናንተ። እዚህ ስል ወይት አሁንም ወገን ማርያም እኔ እናቴ ትወጣት ነው። ከማንም ዘርጋ መነካካት አልፈልግም። ኢቭን ትግራዋይን ስደብ፣ አንቋሽሽ ስደብ፣ አገሬን ስደብ፣ ማንነቴን ስደብ፣ ህዝቤን ስደብ፣ እናቴ ስደብ አልነካሽም። አማራ እንደዚህ፣ ኦሮሞ እንደዚህ፣ ትግራይ እንደዚህ፣ ኢትዮጵያ እንደዚህ፣ ኤርትራ እንደዚህ አልልም። ነበር ይበራል ከአሁን በኋላ በጭራሽ አልልም ማለት ነው። እንደፈለግሽ ስትለፈልፊ ትዋለሽ። ባልሰማኝ ነው ማልፍሽ። ኦኬ በቀደሙን ላይ መጥቼ ያወራሽ ለምን ዴዚን ስታስለቅሻት ስለነበር ነው፣ እያለቀሰች ስለነበር ነው። 21 ዓመት ሙሉ ይበቃሻል ያልኩሽ ደግሞ ገበናሽን ጉድሽን ስለምታውቂ ነው። እና ስለሆንሽ ብቻ የግድ መከበር አለብሽ እንዴ? ዴዚን አፈቀርኳት ማለት ለዘላለም ከዴዚ ጋር ኖራለሁ ማለት አይደለም። በእናቴና በአባቴ አይቼዋለሁ። እየተዋደድክ መለያየት እንዳለ በእናቴና በአባቴ አውቀዋለሁ። እየተዋደዱ ስለተለያዩ ማለት ነው። ገባሻ? አሁን አዞርሽው አሌክስ ለኦሮሞኑ አስወልጂ በወልም ለራሱ ማለት ነው። ማርያም እዚህ ጋር ደግሞ የተረሳ አጀንዳ የተረሳ በቃ ሚዲያው ሁሉ ሰላም ሆኖ ባለትዳሮች ኑሯቸውን እየመሩ እየሰሩ እየወለዱ ባሉበት ይኸው በእነዚህ ሰዎች ምክንያት የተረሳ አጀንዳ መጣ። በቃ አሁንማ በቃ ሚዲያው በእነሱ ነው የሚሆነው። ይህ ሁሉ የእናንተ ውጤት ነው። የተረሳ መጣችሁ። የተረሳው አጀንዳ ምንድን ነበር የሚባለው? የተረሳው መዝገብ፣ የተረሳው ክስ ተከፈተለች ነው። ወይዘሮ ጂጂ የስራቸው ቁጭ ብለህ አሳድገኝ እኔ ልጅ ተምራ ጨርሳ በቃኝ ስትል ነው የምትለቅህ። በቃኝ ስትል ካሉ ልጆችን ይዘት ይላታል። ፓስ አታረግም ሴት ልጅ ሀይ አሁን የኔ ልጅ በፍጹም ከፋኒ ጋር አይገናኙ። በጭንቅላት አይገናኙ፣ በትምህርት አይገናኙ፣ በአስተሳሰብ አይገናኙ፣ በቁመት አይገናኙ። የኔ ልጅ እኮ ጠበቃ እኮ ናት። ጠበቃ ታውቃላችሁ? ጉግል ናት የኔ ልጅ፣ ሮኬት ናት የኔ ልጅ። እንዲህ የምታሽከረክረው የኔ ልጅ ናት። አሁንም እናገረዋለሁ። ግን አሁን ያ ድሮ የምታዩት ፍቅር ምናምን የለም፣ ገብቷታል የኔ ልጅ። ግን ተፋጠንን ያለ የማንንም ልጅ ማንም አያሳድግም። ቁጭ ብለህ ታሳድጋታለህ። ስለዚህ ነገ ደዚህ ላይ አይሆንም እንጂ እናንተማ እንደኔ አይነት ጠንካራ እናት ባትኖር ልጅ ቁጭ አራ ነበር ላፍ ብለህ የምትሄደው አንተኛውን ብትሆን። ግን ወንድ ነህ፣ ታሳድጋታለህ። ቁጭ ብለህ አሳድገኝ እኔ ልጅ ተምራ ጨርሳ በቃኝ ስትል ነው የምትለቅህ። በቃኝ ስትል ካሉ ልጆችን ይዘት ይላታል። እዛም እንመጣታል። አሁን እስኪ አንደኛውን አጀንዳ ሳንጨርስ ሌላ አጀንዳ ይምጣብን። እኛ እኮ መከራችንን አየን እንዴ! የስንቱን ነው? አንዱን እስኪ እንጨርስ መጀመሪያ። አንደኛውን አጀንዳ እንጨርስና አንቺ ደግሞ ትደርሽለት እኮ ነበረ። ተደራርበሽ ትመጫለሽ እንዴ? እንደኛ ስለ ስንቱን ነው? ለስንቱን እንከፈል? የማንኛውን እንስማ? ኧረ ተው።